ያው ኩላሊቴ ፌል አድርጓል። በረታው እግሬው ቆመ ነፍሴ ያው አምላኩን አየ። መጀመሪያ ትራንስፕላንቱን አድርጌ ከዛ በኋላ ትምህርቴን ተምሬ ጨርሼ እናቴ ስላደረገችልኝ ነገር ሁላ እያመሰገንኳት ብኖር ዘላለሜ በጣም ደስተኛ አለፍኩኝ ብዙ መከራ ጌታ ሆኖ ከኔ በጣም ደስተኛ ነኝ። አለፍኩኝ ብዙ መከራ ጌታ ሆኖ ከኔ ጋር በረታ። እንኳን ደህና መጣሽ። ካንደና ቆያችሁ። እንኳን አደረሰሽ። እንኳን አብሮ አደረሰን። የዛሬ አመት መልካም ወጣት 2015 እዚህ ተገናኝተን ነበር። ስንገናኝ የተገናኘንበት ደግሞ ሁኔታ ነበረ። ልክ በአርብ ዕለት አይደለ በመጨረሻው ዕለት ነበር የተገናኘነው። በምን አይነት ሁኔታ ውስጥ ሆነሽ ነበር የተገናኘነው የሚለውን ቀጥለን ትነግሪኛለሽ። በዛ ሰዓት የነበርኩበት ሁኔታ በጣም አሞኝ ነበር። ሁለቱም ኩላሊቶቼ ፌል አድርገው ነበር እና ሕክምና ላይ ነበርኩኝ የዛን ሰዓትና በጣም ገንዘብ ያስፈልገኝ ነበር ለንቅለ ተከላ እና ያንን ገንዘብ ማግኘት አልቻልኩም። በዛ ሁኔታ ውስጥ ሆኜ እዚህ ልማር መጣሁ። ከዛ በኋላ አንዳንድ አጋጣሚዎች ተፈጠሩና ሕክምናዬን የማገኝበትን ገንዘብ አገኘው። ምን አጋጣሚ ነው የተፈጠረው? እዚህ መድረክ ላይ ወጣሁ። እዚህ መድረክ ላይ ወጥቼ ያው ስለ ህመሜ እንዴት እንደመጣው ከማን ጋር እንደመጣው ተናገርኩኝ። ስሜ በጸሎት ዘመን እባላለሁ። 17 አመቴ ነው እና የ10ኛ ክፍል ተማሪ ነኝ አዲስ አበባ ማለት ነው። ከዚህ በፊት ያው እንደማንኛውም ልጅ አስቸጋሪ ነበርኩ። ከዛ ከ2 አመት ነው በኋላ ያው ህመም መጣብኝ። እንደማንኛውም ሰው በቃ የልብ ህመም፣ ግፊት፣ ኩላሊት። ምን ሆነ ኩላሊት? ያው ኩላሊቴ ፌል አድርጓል። አንዱ ነው ሁለቱም ነው ፌል ያደረገውና አሁን በህክምና ላይ ነው ያለሁት። ዲያሊሲስ ማለት ነው? አዎ። በሳምንት ስንት ታደርጊያለሽ? በሳምንት 3 ነው ዲያሊሲስ ማረገው። መቼ ነው ህክምናሽ? እኔ ህክምና ይላላቀም ብቻ ግን ህንድ ነው ትራንስፕላንት ማረገው። ትራንስፕላንት ህንድ ነው። ያው ፈጣሪ እስከሚረዳኝ ድረስ እስከቻልኩት ድረስ ዲያሊሲስ አድርጌ። ለምንድን ነው እስከዛ ብር የላችሁ? ምንም መምላት አይችል ብሩ። ምክንያቱም ዲያሊሲስ አድርገህ እዚህ ጋር ደህና ስትሆን ነው ለንቅለ ተከላውም ገንዘብ ልታጠራቅም ትችለው። ከዛ በኋላ ነው ያው ጤናዬን የሚያሻሽልና የሚለውጥ ገንዘብን አግኝቼ ወደ ህንድ ሄጄ እናቴ ኩላሊት ሰጣኝ ትራንስፕላንት አድርጌ መምጣት የቻልኩት። ለአንቺ ጀግና እናት ነሽ። 2 ጊዜ ወለድሻት እኮ። አንድ ኩላሊት ሰጠሻት። ስለ ሁኔታው ንገረኝ እስቲ። ያው የነበረው ነገር በጸሎት ያው በጣም ያማት ነበረ እና ደግሞ ያው ልጆች ያስቸግራሉ፣ በጣም ታስቸግር ነበር። ከዛ ሁሉ ነገር በኋላ ግን ያው ሰይጣን መጥፎ ነውና ኩላሊቷን አበላሸብኝ። ግን በቃ ከእግዚአብሔር ጋር ቻልኩት። 2 አመት ነው ዲያሊሲስ ያደረገችውና 2 አመት ዲያሊሲስ ስታደርግ ቀላል አይደለም። በጣም ብዙ ሰዎች ማለት ነው በቸርችም በመስሪያ ቤትም በጣም በተለያየ ቦታ በጣም ብዙ ሰዎች ማለት ነው እኛን ረድተውናል። በመጨረሻ ግን ሁሉ ጊዜ ለዲያሊሲስ ነበረ በቃ ገንዘብ የምናገኘው ማለት ነው። ከዛ ወደዚህ መጣች፣ ሃፒ ይዛት መጣች። እዛ ጋር ያለች በጣም መልካም ሰው ናት። የምታቀን እንዲሁ ማለት ዳክተር ድሪምስ ላይ ነው ያወቀቻት በጸሎትና እግዚአብሔር ሰው እንደሚሰጠኝ ሁሌ ይነግረኝ ነበር። ሁሌ ማለት ነው ሰው ሰጥሻለሁ ይለኛል። እስከ መቼ ነው በዲያሊሲስ የምንኖረው እያልኩ እግዚአብሔርን ጠይቀው ነበርና ሁሌ ማለት ነው እግዚአብሔር ሰው ሰጥሻለሁ ይለኛል።
ከዛ ምን አይነት ሰው ነው የሚሰጠኝ ጌታ ሆይ ይላለው ማለት ነው። ከዛ እግዚአብሔር ሃፒን ሰጠን ለኛ ማለት ነው። እና እኔ መናገር አልችልም፣ በጣም ፈሪ ነኝ፣ ሰው ፊት መቆም አልችልም። ጌታ እሷን ሰው ፊት እንድትቆም አድርጎ ሰጠኝ። በቃ በጣም በቃ መልካም ከሚባሉት ሰዎች መሃል አንዷ ናት። ከዛ በቃ እኔ ሲያልቅ ነው ሃፒ ያልኳት። እግዚአብሔር እኛን እንድታገለግልኝ የሰጠኝ ሰው አንቺ ነሽ አልኳት። ምክንያቱም እዚህ ይዛት የመጣችው ሃፒ ናት። እዚህ መድረክ እንድታገኝ በጣም ብዙ ደክማለች፣ ብዙ ለፍታለች ማለት ነው። ከዛ እዚህ መጡ ካንተ ተጀመረ ማለት ነው ስጦታው ማለት ነው። በቃ በሚደንቅ ሁኔታ ማለት ነው። በጣም በሚገርም ሁኔታ ማለት ነው። ፈጠነ ገንዘቡ ማለት ነው። በቃ ፈጠነ፣ ከሚገባው በላይ ገንዘብ መግባት ጀመረ ማለት ነው። ከዛ በቃ እግዚአብሔር ረዳን፣ ሄድን። ያው ለምታስቸግር ልጅ ኩላሊት ሰጠው። እናት ስትሆን ማለት ነው ሁለቱንም ይሰጣትና አልኩ ልጄ ብቻ ቆማት ሂድ አልኩኝ። እኔ በጸሎት ድና ማለት ነው እግዚአብሔርን እያገለገለች ማየት ፈልጋለሁ። ሲጀመር ከጽንስ ጀምሮ ከመውለዴም ጀምሮ በጌታ በቃል የመጣች ልጅ ናት እና አጋንንት ግን ያን ስለሚያውቅ ማለት ነው በጣም በፈተና ውስጥ ነበር የሚያሳልፈን። በጣም በፈተና በቃ በፈተና ውስጥ ነው ኑሬ ሁሉ። አንዳንዴ እናደድና አንቺ ከመጣሽ እኔ ተሳክቶልኝ አያውቅም ሁሉ ላለሁ እናገራታለሁ። በጣም ነው የምናገራት፣ በጣም ከሚገባው በላይ ማለት ነው እናገራታለሁና እንደዛም ሆኖ ግን ማለት ነው ግዴታ እኔ ልጄን ህይወት መስጠት ነበረብኝ እና ያው እንዳልሰጥ ሁሉ የሚያደርግ ብዙ ነገር ነበር። ግን ኢቭን ካውንስሊንግ ስትደረግ ማለት ነው ትሞቻለሽ፣ ትቀሪያለሽ፣ በዛው ላትድኝ ትችያለሽ እባላለሁ ማለት ነው። ሌላ ልጅ አለችኝ ትንሽ ለሷም እኮ ታስፈልጋለች ሲሉኝ እሷ በህይወት አለች፣ በጸሎት ካለች ያችኛዋም ልጅ ታድጋለች እላለሁ ማለት ነው። እና ያው እግዚአብሔር ረድቶን ልክ ብሩ ከተገኘ በኋላ እኔ ግፊት ነበረብኝ፣ ግፊቱ ጠፋ። በቃ ብቻ እግዚአብሔር ረድቶናል። በቃ እግዚአብሔር ነው የረዳን፣ ሰውም ረድቶናል። ያንተን መድረክ ማግኘታችን በጣም ለህይወታችን ትልቅ ነገር ነው ያደረገልን እና ይሁን እኔ በጣም አመሰግናለሁ። እውነት እግዚአብሔር ይባርክ። በቃ ክፉ አይንካ፣ እንቅፋት እንኳን አይንካ። የልጆች ትኩሳታቸውን አትይ። የልጅ ትኩሳቱና እንቅልፋቸው ራሱ ያስፈራል። እና እኔ አላቅም፣ ቃላት የለኝም። ይሄ ቀን እስኪደርስ ድረስ ማለት ነው በቃ እጠብቀው ነበር። ይሁኒን ማመስገን እፈልጋለሁ እና እግዚአብሔር ጨምሮ ጨምሮ ይባርክ። ቤተሰብህን፣ ዘርህን፣ አገርህን የምታኮራ ለዘመናት በቃ ጌታ ሆይ እኔ አላቅም ምን እንደምን ራሱ ነው ያላቅም። እና የረዳችሁንም ሰዎች እግዚአብሔር ይባርካችሁ፣ ሁላችሁንም እግዚአብሔር ይባርካችሁ። እኔ እንጃ አላቅም። ነቢይ ቴዲ ፓስተሬ ማለት ነው ታውቀዋለህ። ነቢይ ቴዲ በየ2 ወሩ በየወሩ ነበር መድረክ ላይ ቆሞ በጸሎትን የምናሳክምበት ብር አልቋል ይል ነበር። በዛ 2 አመት ውስጥ ማለት ነው ይቆምና መድረክ ላይ በቃ ጉባኤ ላይ ማለት ነው የበጸሎት ገንዘብ አልቋል ብሎ ተናግሮ ተሰብስበው ለዲያሊሲስ ሁሌ ማለት ነው ከነሚስቱ አቲና ማለት ነው። እና እኛን ያረዳን ሰው የለም፣ ያረዳን ሰው ማለት ነው። አረ በኢየሱስ ስም ያረዳን ሰው የኢትዮጵያ ሕዝብ ኤርትራውያን እኛን ያረዳን ማለት ነው። ከየኔ ቢጤ ሰጥቶን ያውቃል። እኛ ሜዳ ላይ ወጣን ለመናን እናውቃለን፣ በመኪና ማለት ነው። ክርስቶስን የዛን ሰዓት ማለት ነው የኔ ቢጤ የለመነውን ይሰጠን ነበር፣ ለምኖ ለኛ ደግሞ ይሰጠናል ማለት ነው። የመስሪያ ቤት ሰዎች ሰው ፊት እያዩ ማለት ነው በየወሩ ከደሞዛቸው 50 እና 100 ብር እያስቆረጡ ረድተውኛል። በጸሎት ኩላሊቷ ፌል ሲያደርግ ክርስቶስ ምስክሬ ነው እቤቴ ዳቦ መግዣ ሳንቲም አልነበረኝ እና የዛን ሰዓት ማለት ነው እግዚአብሔርን እንደ ሰው ማለት እንዴ ይሄ ሰውዬ ያሟል እንዴ ብዬ ሁሉ አውቃለሁ እግዚአብሔርን ማለት ነው። እኛ ዳቦ መብላ እየሌለን እንዴት ነው ኩላሊት ፌል የሚያደርገው? እብድ ልሆን ማለት ነው። እብድ በቃ እብድ ማለት ነው። ከዛ ሰዎች አቁሞኝ ማለት ነው አንቺ እንደዚህ ከሆንሽ ልጅቷ እንዴት ነው ታክማ የምትድነው?
ስለዚህ ተረጋጊ። ከዛን ሆስፒታል ውስጥ ነው ተንበረከኩኝ ማለት ነው። ተንበረከኩኝ 5 ሰዎች በተኙበት ማለት ነው። ጌታዬ ምን አስበህ ነው አልኩኝ። በጸሎት ትድናለች ወይንስ አትድንም? በቃ በጸሎት ትድናለች ወይስ አትድንም? በቃ ጌታ ሆይ እዚህ ጋር ተናገረኝ፣ ሳትናገረኝ አልነሳም ብዬ ጸለይኩ ማለት ነው። እውነት ክርስቶስ ምስክሬ ነው። እግዚአብሔር ለኔ ቅርቤ ነው ማለት እግዚአብሔርን መጀመሪያ ተናግሬዋለሁ። ከዛ ደግሞ ምንም ማምጣት ስለማልችል መጸለይ ነው የነበረብኝ። ከዛ በጸሎትን 2 መላእክቶች ይዟትና አትወሰድብሽም አሉኝ። አትወሰድብሽም አሉኝ። ዳነችልሽ።